እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 8 ላይ ደርሰናል። ርዕሱ ጤፍ ይላል። እንደሚከተለው አነብላችኋለሁ። ጤፍ በኢትዮጵያ ውስጥ በስፋት ለምግብነት ከሚውሉት የእህል አይነቶች መካከል አንዱ ነው። ጤፍ ኢትዮጵያ ውስጥ መብቀል የጀመረው ከብዙ ሺህ ዓመታት በፊት እንደሆነ መረጃዎች ያመለክታሉ። ጤፍ ለሰው ልጅ ጠቃሚ የሆኑ 8 አይነት አሚኖ አሲድ የተባሉ ሰውነትን የሚያጠነክሩ የምግብ ይዘቶች አሉት። ከዚህም በተጨማሪ ብረት የሚባል ማዕድን በውስጡ ይዘዋል። ከጤፍ የተለያዩ የምግብ አይነቶች ይዘጋጃሉ። ከነዚህም ውስጥ እንጀራ፣ ሾርባ፣ ፓስታ፣ ዳቦና የመሳሰሉት ምግቦች ሊዘጋጁ ይችላሉ። ጤፍ ከምግብነት ውጪ ሌሎች ጥቅሞችም አሉት። ከነዚህም ውስጥ ከጤፍ የሚገኘው ሳር ለፈረስ፣ በሬ፣ ላም፣ አህያና ግመል ለምግብነት ያገለግላል። ከጭቃ ለሚሰሩ ቤቶችም ጭቃውን ለማያያዣነት ይጠቅማል። ከዚህ በተጨማሪ ከጤፍ የሚገኘው ሳር ፍራሽ ለመስራት ይጠቅማል። እሺ ተማሪዎች፣ የቀረበውን ምንባብ እያነበባችሁ ጥያቄዎቹን እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች። እንደምናላችሁ ውድ ተማሪዎች፣ ይህ የአምስተኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 8 ላይ ደርሰናል። ርዕሱ ጤፍ ይላል። እንደሚከተለው አነብላችኋለሁ። ጤፍ በኢትዮጵያ ውስጥ በስፋት ለምግብነት ከሚውሉት የእህል አይነቶች መካከል አንዱ ነው። ጤፍ ኢትዮጵያ ውስጥ መብቀል የጀመረው ከብዙ ሺህ ዓመታት በፊት እንደሆነ መረጃዎች ያመለክታሉ። ጤፍ ለሰው ልጅ ጠቃሚ የሆኑ 8 አይነት አሚኖ አሲድ የተባሉ ሰውነትን የሚያጠነክሩ የምግብ ይዘቶች አሉት። ከዚህም በተጨማሪ ብረት የሚባል ማዕድን በውስጡ ይዘዋል። ከጤፍ የተለያዩ የምግብ አይነቶች ይዘጋጃሉ። ከነዚህም ውስጥ እንጀራ፣ ሾርባ፣ ፓስታ፣ ዳቦና የመሳሰሉት ምግቦች ሊዘጋጁ ይችላሉ። ጤፍ ከምግብነት ውጪ ሌሎች ጥቅሞችም አሉት። ከነዚህም ውስጥ ከጤፍ የሚገኘው ሳር ለፈረስ፣ በሬ፣ ላም፣ አህያና ግመል ለምግብነት ያገለግላል። ከጭቃ ለሚሰሩ ቤቶችም ጭቃውን ለማያያዣነት ይጠቅማል። ከዚህ በተጨማሪ ከጤፍ የሚገኘው ሳር ፍራሽ ለመስራት ይጠቅማል። እሺ ተማሪዎች፣ የቀረበውን ምንባብ እያነበባችሁ ጥያቄዎቹን እንድትሰሩ አሳስባለሁ። መምህር ዘኪ ነበርኩ። በጣም አመሰግናለሁ ተማሪዎች።